አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀያት ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ አልሐምዱሊላህ ሰላም ነኝ። በዚህ ሰሞን ጠፍቻለሁ። የጠፋሁበትም ምክንያት ወደ 3 ወር 4 ወር ኦልሞስት ቢሆን ነው። የጠፋሁበትም ምክንያት ስላመመኝ ነው። ዱዓ አድርጉልኝ፣ ዱዓችሁ ይፈልጋለሁ። በዚህ አጋጣሚ ደግሞ እስቲ መድኃኒት የሚታውቁ ካላችሁ እስቲ ንገሩኝ። እሄዳለሁ እመረመራለሁ። ባክቴሪያ ነው የሚሉኝ ማለት ነው። አሁን ደግሞ በጣም ደክሞኛል ራሴን እና ዱዓችሁ ይፈልጋለሁ። ዱዓ አርጉልኝ ባካችሁ ባካችሁ። ሁላችሁም ደግሞ ቤቴን ገብታችሁ ላይክ እና ሼር ሰብስክራይብ ለሁሉም እንዲደርስ ደግሞ ሼር አርጉልኝ ማለት ነው እና በሰው ሀገር ደግሞ ማንንም ኢማም እንዳይደርስበት በሁላችሁ ማለት ነው። ይህምን በጣም ጥሩ እንትን ክፉ ነው። ብቻ አልሐምዱሊላህ ለሁሉም ነገር። ወንጀላችን በዝቶ ሊሆን ይችላል። ወንጀልን ለማራገፍ አላህ ይህንን መጣብኛል ሊሆን ይችላል እና ዱዓቸው አይለያይ ማለት ነው። እና ሁላችሁም ዱዓ አርጉልኝ። ዱዓችሁ እፈልጋለሁ። በዱዓ ጊዜኝ ሁሉም ነገር ደግሞ በዱዓ ነው። የሰው ልጅ ደግሞ እንግዲህ ፈተና ለምበዛብኝ ማለት አያስፈልግም። ፈተናው ለኸይር ማለት ለኸይር ነው ብሎ ማለፍ ነው እና ዱዓችሁ እፈልጋለሁ። ዱዓ አርጉልኝ ማለት ነው። በዚህ አጋጣሚ ደግሞ እስቲ የሚታውቁ ካላችሁ ንገሩኝ። አሁን ልብ ራሱ ሲደክመኝ መጥተዋል። ይደክመኛል ማለት ነው። ብዙ ካወራው ይደክመኛል፣ ብዙ ከሰራው ይደክመኛል። ስራ ራሱ በጣም እየከበደኝ ነው ያለው እና ዱዓችሁ ይፈልጋለሁ። ዱዓ አርጉልኝ ማለት ነው። ብቻ አልሐምዱሊላህ። ሀገርም ለመግባት ደግሞ የሰው ልጅ ብዙ ያስባል፣ ብዙ ያልማል። ህልሙንም ደግሞ የሚያሳካላ ነው፣ ሀሳቡንም ደግሞ የሚያሳካላ ነው። አላህ ደግሞ እንግዲህ የልቤን አይቶ አላህ ሁሉንም ነገር ሊያመቻችልኝ ዱዓዬ ነው እና ዱዓ ማድረግ ነው። ዱዓ አርጉልኝ ማለት ነው። ዱዓችሁ እፈልጋለሁ እና ቤቴንም ገብታችሁ ሼር እና ላይክ አርጉልኝ። በትንሹም በፊት ምግብ አስተዋውቅ ነበር። አሁን ምግብ ራሱ ለማስተዋወቅ ይቅርና ራሴ ራሱ ለመግባት አልተምቻችልኝም። በህመሜ ምክንያት ካመማችሁ ደግሞ ሁሉ ነገር ያስጠላል ማለት ነው። በቃ ምን ልበላችሁ፣ ሁሉም ነገር ያስጠላል። መኖር ያስጠላል፣ ከሰው መጨመር ያስጠላል፣ ከሰው መናገር በቃ ሁሉም ለመናችሁ ትኩረታችሁ የት ነው የምታደርጉት? የኢማማችሁ ቦታ ማለት ነው። እኔ በእውነት ተነስቼ ኢማሜ ነው ምላስታውሰው አሁንም ከኔ ነው ይላለሁ። ስልተኛም ራሴን ቼክ አደርጋለሁ። ስነሳም አሁንም ከኔ ነው ይላሉ። የኔ ችግር ምንድን ነው? ጉሮሬ ላይ ያንቀኛል ማለት ነው። ብቻ አልሐምዱሊላህ ማለት ነው። የሰው ልጅ የማያልፍም የማይሄድም ነገር የለም። አላህ ደግሞ ከኛ በላይ ያለ ነው የሚያውቀው። አላህ ሁሉንም ነገር የሚያሳካው እሱ ነው። አላህ ከሰው እንትን ይጠብቀን ማለት ነው። ሁሉም ነገር በአላህ እጅ አላህ ያውጣን፣ በሰው እጅ አያስገባን ማለት ነው። በራሳችን ራሳችን ተበቃቅተን የምንኖር ሰው አላህ አድርገን። ብቻ አልሐምዱሊላህ እንዴ አልሐምዱሊላህ ነው የሚለው። ምክንያቱም ይሄ በመጣብኝ ወንጀል በዝቶ ሊሆን ይችላል። በቃ የሰው ልጅ ጥፋት የለበትም ስህተት የለበትም ማለት አይደለም። ይኖርበታል፣ በሁሉም ይኖራል። ብቻ አልሐምዱሊላህ ደግሞ ወላ የወደደው ሰው ነው የሚፈትነው ይባላል። ይህንን ፈተና ደግሞ ሰብር ተቅዋ በኢማን ሞልቶን አላህ የሚያሳልፍ ሰው አድርገን። የሰው ልጅ ማንኛውም ነገር ሲደርስበት አልሐምዱሊላህ ማለት ነው። አላህ ያንን ደግሞ ልቦና ይስጣን። ለሁሉም ነገር ልቦና ነው።
እና አብሽሩ፣ ዱዓ አድርጉልኝ፣ ዱዓችሁ እፈልጋለሁ ለማለት ነው።